አንዴ ቆም ብለን እናስብ። ከፊታችን የተቀመጠው ሰው በእርግጥ በውስጡ ምን እያሰበ እንደሆነ፣ ምን እየተሰማው እንደሆነ ለማወቅ ስንት ጊዜ ተመኝተን እናውቃለን? አብዛኞቻችን የሰዎችን የሰውነት እንቅስቃሴ በማንበብ ወይም ፊታቸውን በመመልከት ብቻ ውስጣቸውን ለመረዳት እንሞክራለን። ነገር ግን የሰዎችን አእምሮና ልብን ማንበብ ከተፈጥሮ የሚሰጥ ልዩ ስጦታ አይደለም። ይልቁንም መሰረታዊ በሆኑ የስነ ልቦና መርሆች ላይ የተገነባ ማንም ሰው ሊማረው የሚችል ጥልቅ ጥበብ ነው። በዚህ ፈጣንና ግርግር በበዛባት ዓለም ውስጥ የሰው ልጅ እጅግ የሚራበውና የሚጠማው ነገር ቢኖር በጥልቅ መረዳትን ነው። አብዛኛው ሰው እውነተኛ ሐሳቡን፣ ፍርሃቱንና ደስታውን ከሰዎች ይደብቃል። ሆኖም ግን በውስጡ አንድ ሰው መጥቶ ያንን የተቆለፈውን የልቡን በር እንዲከፍትለት በብርቱ ይመኛል። እስቲ አንድ ጥያቄ ልጠይቃችሁ። ያንን የተዘጋ የሰዎችን የውስጥ ዓለም የሚከፍተው ቁልፍ ምንድን ነው? ትክክለኛውን ጥያቄ በትክክለኛው ቦታ መጠየቅ መቻል ነው የዚህ ጥያቄ መልስ። ማሳሰቢያ፣ ይህ ጉዞ ሰዎችን ለማታለል፣ ሐሳባቸውን ለመስረቅ ወይም ግላዊ ሕይወታቸውን ለመግፋት የተዘጋጀ አይደለም። ይልቁንም ከላይ ላዩ ከሆነው የሰዎች ግንኙነት ወጥተን ወደ እውነተኛውና ጥልቅ ትስስር እንዴት መሻገር እንደምንችል የሚያሳይ የስነ ልቦና መንገድ ነው። ታላቁ ፈላስፋ ሶቅራጠስ በአንድ ወቅት እንዲህ ብሎ ነበር፣ ራስን ማወቅ የጥበብ ሁሉ መጀመሪያ ነው። ነገር ግን ሌሎችንም በጥልቀት መረዳትም እኩል ዋጋ ያለው ሌላኛው የጥበብ ገጽታ ነው ይለናል። ወደ ጥያቄዎቹ ከመግባታችን በፊት አንድ መሰረታዊ የስነ ልቦና እውነታን መረዳት ግድ ይለናል። ታዋቂው የስነ ልቦና ባለሙያ ካርል ዩንግ ፐርሶና የተሰኘ አንድ ጽንሰ ሐሳብ አለው። ፐርሶና ማለት የሰው ልጅ ማህበረሰቡ እንዲያይለት የሚፈልገው ማንነት አግልቶ የሚያሳይበት ማህበራዊ ጭንብል ማለት ነው። ሰዎች ምን ትሰራለህ፣ ከየት መጣ ወይም እንዴት ነው ተብለው ሲጠየቁ የሚመልሱት መልስ ከዚህ ጭንብል የሚወጣ ነው። ይህ የላይኛው ማንነት ነው። በሌላ በኩል ደግሞ ሲግመንድ ፍሮይድ እንዳስተማረው የሰው ልጅ እውነተኛ ፍላጎት፣ እሴትና ማንነት ያለው ከንቃተ ህሊናችን በታች ተደብቆ ነው ይለናል። እውነተኛ የሰዎችን ማንነት ለመረዳት ይህንን ጭንብል በጥንቃቄ ማለፍ ያስፈልጋል። ከሰዎች ጋር የምናደርገው አብዛኛው ውይይት የአየሩን ሁኔታ በማውራት ወይም ስለ ሥራ ጉዳይ በማንሳት የሚያበቃ ነው። ነገር ግን ዛሬ የምንመለከታቸው 5 ጥያቄዎች ይህንን የተለመደ የማህበረሰቡን ጭንብል ሰብረው በመግባት ከጀርባው ያለውን እውነተኛ ሰው አውጥተው ያሳዩናል። በተለይም 3ኛው ጥያቄ እጅግ ኃይለኛ ነው። ምክንያቱም ሰዎች በጣም ለሚያምኑት ሰው ብቻ የሚነግሩትን የህይወት እሴቶቻቸውን አፍርጠው እንዲያወጡ ስለሚያደርጋቸው ነው። እንግዲያውስ የሰው ልጅን ስነ ልቦናዊ ጥልቀት ለመረዳትና ከሰዎች ጋር ያለንን ግንኙነት ወደ ላቀ የጥበብ ደረጃ ለማሸጋገር ዝግጁ ከሆናችሁ ጉዟችንን እንጀምር። የመጀመሪያው ጥያቄ፣ በዚህ ሳምንት ውስጥ ለእናንተ ትልቁና አስደሳች ጊዜ ምን ነበር ብላችሁ ጠይቋቸው። ይሄኛው የመጀመሪያው ጥያቄ የሰዎችን እውነተኛ የኃይል ምንጭ አውጥቶ የሚያሳይ የስነ ልቦና መነጽር ነው። ላዩን ሲታይ በጣም ቀላልና የተለመደ የጨዋታ መጀመሪያ ሊመስል ይችላል። ነገር ግን ጥያቄው በቀጥታ የሚያነጣጥረው በሰውየው እሴቶች፣ ቅድሚያ በሚሰጣቸው ነገሮችና እውነተኛ ደስታን በሚፈጥሩለት ጉዳዮች ላይ ነው። አብዛኛውን ጊዜ ሰዎችን ሳምንቱ እንዴት እያለፈ ነው ብለን ስንጠይቃቸው የምናገኘው መልስ ጥሩ ነው፣ በጣም ስራ በዝቶብኛል ወይም ያው የተለመደ ነው የሚል የደከመ ምላሽ ነው። ነገር ግን በዚህ ሳምንት ውስጥ ትልቁና አስደሳች ጊዜያችሁ ምን ነበር የሚለው ጥያቄ አእምሯቸው ከሳምንቱ ውጣ ውረድ ውስጥ ጥሩ ስሜት የፈጠረባቸውን አንድ የተለየ ነገር አበጥሮ እንዲያወጣ ያስገድደዋል። የዚህ ጥያቄም ጥበቡ ያለው ቀላሉነቱና ደህንነቱ ላይ ነው። ግላዊ ህይወትን የሚነካ ወይም ሰዎችን የሚያስፈራራ ጥያቄ አይደለም። ሆኖም ግን እጅግ በጣም ግላዊ የሆኑ መረጃዎችን አሳልፎ ይሰጣል። አንድ ሰው የሳምንቱን አስደሳች ጊዜ ሲነግረን በተዘዋዋሪ እንዲህ ያለን ነው፣ በህይወቴ ውስጥ ትኩረት የምሰጠው ጊዜን የማጠፋበትና ለኔ ትርጉም ያለው ነገር ይሄ ነው እያለን ነው። የሰው ልጅን ባህሪ በጥልቀት ስንመረምር የዚህን ጥያቄ ኃይል በግልጽ ማየት እንችላለን። ለምሳሌ በስራ ቦታ 2 ሰራተኞችን
ይህንን ጥያቄ ጠየቅናቸው እንበል። አንደኛው ሰው እውነቱን ለመናገር የዚህ ሳምንት አስደሳች ጊዜ ትናንትና ማታ ለአንዲት አረጋዊት ጎረቤቴ ዕቃ በማሳለፍ የረዳውበት ጊዜ ነው ቢል ይህ መልስ ስለ ማንነቱ ትልቅ ምስጢር ይነግረናል። ይህ ሰው ስራውን ወይም ያገኘውን ገንዘብ አላነሳም። ደስታው ያለው ሰዎችን በመርዳት ውስጥ ነው። ከግል ስኬት ይልቅ ለሰው ልጅ አገልግሎት መስጠትን፣ ከእውቅና ይልቅ ጥሩ ግንኙነትን እንደሚያስቀድም ግልጽ ያደርግልናል። እንዲህ አይነት ሰዎች በቡድን ስራ ውስጥ የሌሎችን ስኬት ከራሳቸው ጥቅም አስበልጠው የሚያዩ ደጋፊ ሰዎች ናቸው። በሌላ በኩል ደግሞ የተለያዩ የሰዎችን የስብዕና አይነቶችን በዚህ ጥያቄ አማካኝነት ወዲያውኑ ይገለጣሉ። ስራና ስኬት ተኮር ሰዎች በስራ ቦታ ስለተሰጣቸው እድገት፣ ስለፈቱት ከባድ ችግር ወይም ስለጨረሱት ፕሮጀክት ያወራሉ። ግንኙነት ተኮር ሰዎች ደግሞ ከቤተሰቦቻቸው፣ ከጓደኞቻቸው ወይም ከሚወዱት ሰው ጋር ስላሳለፉት ጥልቅ የውይይት ጊዜ በጥልቀት ይናገራሉ። ጀብዱ ፈላጊዎች ደግሞ ስለ አዲሱ ጉዟቸው፣ ስለሞከሩት አዲስ ምግብ ወይም ስላገኙት አዲስ ተሞክሮ በደስታ ይገልጻሉ። ትኩረት ልንሰጠው የሚገባው ሌላው ታላቁ ምስጢር ሰዎች የሚናገሩትን ቃል ብቻ ሳይሆን እንዴት እንደሚናገሩት ነው። ይህንን ጥያቄ ሲመልሱ የድምጻቸው ቃና ይቀየራል፣ የሰውነት አቀማመጣቸው ይስተካከላል፣ አይኖቻቸው ያበራሉ። በዚህ ቅስፈት ሰውየው ከእውነተኛ ማንነቱ ጋር ሲገናኝ በግልጽ እየተመለከትን ነው። ይህኛው ኃይል ከማንኛውም የተጻፈ የህይወት ታሪክ ወይም የማህበራዊ ገጽ የበለጠ ስለ ሰውየው እውነተኛ ማንነት ይነግረናል። የስቶይክ ፈላስፋው ማርከስ ኦርሊዮስ እንዲህ ሲል ጽፏል። ደስተኛ ህይወትን ለመኖር በጣም ጥቂት ነገሮች በቂ ናቸው። ሁሉም ነገር ያለው በውስጥ በአስተሳሰብ መንገድ ላይ ነው ይለናል። ይህ ጥያቄም ለእያንዳንዱ ሰው ያ ጥቂት ነገር ምን እንደሆነ በግልጽ ያሳየናል። አንዳንዶቹ አዲስ ነገር መማር ህይወት ይዘራባቸዋል። ሌሎቹ ደግሞ በጸጥታ ብቻቸውን መሆን እውነተኛ ደስታን ይሰጣቸዋል። ሌላው በደንብ መስተዋል ያለበት ጉዳይ ሰዎች ጥያቄውን ለመመለስ የሚቸገሩበትን ጊዜ ነው። አንድ ሰው ምንም ትዝ የሚለኝ የተለየ አስደሳች ጊዜ የለም ብሎ ከተቸገረ ይህ ራሱ ትልቅ መረጃ ነው። ይህ ሰው በከባድ የህይወት ፈተና ውስጥ እያለፈ ሊሆን ይችላል፣ ወይም ደግሞ አእምሮ በችግሮች ላይ ብቻ ትኩረት ከማድረጉ የተነሳ በዙሪያ ያሉትን መልካም ነገሮችን ለማየት አቅሙ ተዳክሟል ማለት ነው። የሰዎችን እውነተኛ ኃይልና የደስታ ምንጭ መረዳት ከቻልን ከእነሱ ጋር ያለንን ግንኙነት በጠንካራ መሰረት ላይ መገንባት እንችላለን። ሁለተኛ፣ ከዚህ በፊት በጥብቅ ታምኑት የነበረ አሁን ግን የተቀየረ አመለካከታችሁ ምንድነው ብላችሁ ጠይቋቸው። የመጀመሪያው ጥያቄ የሰዎችን የአሁኑን ጊዜ ኃይል ምንጭ ሲያሳየን፣ ይህ ሁለተኛው ጥያቄ ደግሞ ሰዎች ከእድገትና ከለውጥ ጋር ያላቸውን ትስስር ያሳየናል። ይህ ጥያቄ የሰዎችን የአእምሮ ንቃት፣ ትህትና፣ ለውጥን የመቀበል አቅምና በጊዜ ሂደት ውስጥ ራሳቸውን እንዴት እንደሚያሳድጉ ፍንትው አድርጎ የሚያሳየን እጅግ ጥልቅ ጥያቄ ነው። ከዚህም በላይ ደግሞ ይህ ጥያቄ ሰዎች ተሳስቼ ነበር ብለው ለማመን ያላቸውን ድፍረት ይፈትሻል። ስህተትን አምኖ መቀበል የስሜታዊ ብስለትና የጠለቀ ስብዕና ዋና መገለጫ ነው። የዚህ ጥያቄ ስለ ልቦና ኃይል ያለው ጥያቄው ከሚጠየቀው ሰው ላይ በሚፈለገው ጥረት ላይ ነው። ጥያቄውን በጥልቀት ለመመለስ ሰውየው ወደ ኋላ ተመልሶ ራሱን መመርመር፣ ፍጹም አለመሆኑን መቀበልና በግላዊ እድገቱ ደስተኛ መሆኑን ማሳየት አለበት። እነዚህ ባህሪያት ደረቅና ግትር ከሆኑ አሳቢዎች፣ ተለዋዋጭና ክፍት አእምሮ ካላቸው ሰዎች ጋር የሚለዩን ድንበሮቻችን ናቸው። አንድን የሥራ መሪ ወይም የህይወት አጋር ለመምረጥ በምናደርገው ሂደት ውስጥ ይህ ጥያቄ ወሳኝ ሚና ይጫወታል። አስቡት፣ አንድ የረጅም ጊዜ የሥራ ልምድ ያለው ሰው ይህ ጥያቄ ሲቀርብለት በጥሞና ካሰበ በኋላ እንዲህ ሊመልስ ይችላል። ከዚህ ቀደም በቀን ለ15 ሰዓታት መስራት የብቃትና የፕሮዳክቲቪቲ መለኪያ ነው ብዬ አምን ነበር። ከምሽቱ 3 ሰዓት ድረስ ቢሮ ቆይቼ በማለዳ ከሚወጡት ባልደረቦች የተሻልኩ እንደሆንኩ ይሰማኝ ነበር። አሁን ግን ጥልቅ ትኩረት ሰጥቶ በጥቂት ሰዓታት ውስጥ መስራት የተሻለ ውጤት እንደሚያመጣ ተምሬያለሁ ይላቸዋል። ይህ አጭር መልስ ስለ ግለሰቡ ማንነት ብዙ ነገሮችን ይነግረናል።
አንደኛ ስህተትን መቀበሉ። በህይወቱ ፍልስፍና ውስጥ የነበረውን ትልቅ ስህተት አምኖ ለመቀበል ፈቃደኛ ነው። ሁለተኛው ከአካባቢው መማሩ። የራሱን ሐሳብ ብቻ ከማንገስ ይልቅ ከልምድና ከእይታ አዳዲስ ነገሮችን የመማር አቅም እንዳለው ያሳየናል። ሶስተኛ ትህትናውን ያሳየናል። ሌሎችን በስህተት ይገመገም እንደነበረ አምኖ ትህትናውን አሳይቷል። አራተኛ የባህሪ ለውጥ። በአዲሱ ዕውቀቱ ላይ ተመስርቶ ድርጊቱን መቀየር መቻሉን አረጋግጦልናል። የዚህ ጥያቄ ውበት የተለያዩ ሰዎችን ወዲያውኑ ለይቶ ለማወቅ መቻሉ ላይ ነው። አንዳንዶች ይህ ጥያቄ ሲነሳላቸው በደስታና በጉጉት የህይወት ለውጣቸውን ያካፍላሉ። ምክንያቱም የአእምሮና የስብዕና ለውጥን እንደ ተፈጥሯዊ የእድገት ሂደት ስለሚቆጥሩት ነው። ሌሎቹ ደግሞ ይንተባተባሉ ወይም ይቸገራሉ። ይህ የሚሆነው በራሳቸው ህይወት ላይ በቂ ግምገማ ስለማያደርጉ ነው። አሊያም ተሳስቼ ነበር ብለው መቀበል ለኢጓቸው ከባድ ስለሚሆንባቸው ነው። አንድ ሰው ምንም የተቀየረ አመለካከት የለኝም፣ ሁሌም ከመጀመሪያውኑ ትክክለኛውን መንገድ ነው የምከተለው ካለ ይህ ሰው ራሱን የማያውቅ ወይም ለመለወጥ እጅግ ግትር የሆነ ሰው መሆኑን ያሳየናል። እንዲህ አይነቱ ሰው ችግሮች ሲፈጠሩ ለማስማማትም ሆነ አብሮ ለመስራት እጅግ አስቸጋሪ የሆነ ሰው መሆኑን ያሳየናል። የሮማ ፈላስፋ ሴኔካ ሲያስተምር እያንዳንዱ አዲስ ጅማሮ ከሌላ ጅማሮ ማብቂያ ላይ የሚነሳ ነው ይለናል። ይህ ጥያቄ ሰዎች ከማብቂያቸው ጋር ያላቸውን ግንኙነት ያሳየናል። አሮጌ አመለካከቶች፣ አሮጌ አስተሳሰብ መንገዶችና የቀድሞ ማንነቶች ሲያበቁ እንዴት ታስተናግዱታላችሁ? እነዚህን የሽግግር ጊዜያት በጥበብ የሚያልፉ ሰዎች ጠንካራ፣ ተለዋዋጭና በፈተና ጊዜ አብሮ ለመጓዝ የሚያስደስቱ ሰዎች ናቸው። ሰዎች የአመለካከት ለውጣቸውን ሲያወሩ የሚጠቀሙበት የቋንቋ ምርጫም ትልቅ ትርጉም አለው። ጤናማና የበሰሉ ሰዎች የአስተሳሰብ ለውጣቸውን እንደ ውድቀት ሳይሆን እንደ እድገት ነው የሚገልጹት። ተሳስቼ ነበር ከማለት ይልቅ ተማርኩኝ ወይም አዲስ መንገድ አገኘው ይላሉ። ይህ የቃላት አመራረጥ ከግል እድገታቸው ጋር ያላቸውን የሰላም ስምምነት በግልጽ ያሳየናል። በመጨረሻም ሰዎች የሚቀይሩት የአመለካከት አይነት ስለ እሴቶቻቸው፣ ስለ ቫልዩአቸው በግልጽ ይነግረናል። ስለ ሰው ልጅ ግንኙነት የተቀየረ አመለካከትን የሚያነሱ ሰዎች ስሜታዊ ትስስርን ዋጋ እንደሚሰጡ ያሳየናል። በስራና በትምህርት ላይ ያተኮሩ ለውጦችን የሚያነሱ ደግሞ በስኬት የሚመሩ መሆናቸውን ይገልጽልናል። ይህ ጥያቄ ሰዎች በአዲሱ ዕውቀት ላይ ተመስርተው ራሳቸውን እንዴት እንደሚያድሱና የህይወት ፈተናቸውን እንዴት አሸንፈው እንደሚወጡ የሚያሳይ ውብ የስነ ልቦና መስታወት ነው። የሰው ልጅን የማደግና የመለወጥን አቅም መረዳት እጅግ ጠቃሚ ነው። ነገር ግን ቀጣዩ ሶስተኛው ጥያቄ ከዚህ በጠለቀ ሁኔታ የሰዎችን የማህበራዊ መከላከያ ግድግዳ ሰብሮ በመግባት በልባቸው ውስጥ የተቀበረውን ጥልቅ የህይወት እሴት በደንብ ያወጣልናል። ሶስተኛው ጥያቄ በሰዎች መካከል ያለውን ግንኙነት ወይም አያያዝ አንድ ነገር የመቀየር እድል ቢኖራችሁ ምን ትቀይሩ ነበር ብላችሁ ጠይቋቸው። ይህ ጥያቄ የሰዎችን እውነተኛ ቫልዩ ወይም እሴት ቆፍሮ የሚያወጣ ታላቅ መሳሪያ ነው። አንድ ሰው ይህን ጥያቄ ሲመልስ ሰዎችን በጠቅላላ በሚል ሰፊ ሽፋን ስለሚቀርብ ግለሰቡ ስለራሱ በቀጥታ እያወራ እንደሆነ ስለማይሰማው የመከላከያ ግድግዳው በደንብ ይላላል። በስነ ልቦና እውነታ አንድ ሰው ሰዎች እንዲህ ቢሆኑ ብሎ የሚመኘው ነገር እሱ ራሱ በህይወቱ በብዛት የተጠማውን ወይም የተጎዳበትን ነጥብ ነው የሚናገረው። አንድ ሰው ሰዎች የገቡትን ቃል ቢጠብቁ ደስ ይለኛል ካለ ይህ መልስ ስለ ማንነቱ ትልቅ ሚስጥር ይነግረናል። ታማኝነትና ቃልን ማክበር ለሱ ትልቅ ቦታ እንዳላቸው፣ ምናልባትም ቀደም ሲል በሰዎች ቃል መታጠፍ ክፉኛ እንደተጎዳ ያሳያል። ይህ ሰው በሥራ ላይ ቢሆን ወይም በጓደኝነት እጅግ ታማኝና ለቃሉ የሚሞት እንደሚሆን መተንበይ ይቻላል። በተመሳሳይ ርህራሄን የሚመርጡ ሰዎች ምናልባትም ባለፈው ህይወታቸው ጭካኔን ወይም ግትርነትን ያስተናገዱ፣ አሁን ግን የሰው ልጅ ስብራትን የሚረዱ ናቸው። ግልጽነትን የሚመርጡ ሰዎች ደግሞ በተዘዋዋሪ ንግግር ወይም በሴራ የተሰላቹ
ቀጥተኝነትን የሚናፍቁ ሰዎች ናቸው። ማዳመጥን የሚመርጡ ሰዎች በህይወታቸው ሳይደመጡ ይቀሩ፣ የሰዎች ሐሳብ ዋጋ እንዲያገኙ የሚመኙ ጥልቅ ሐሳቢዎች ናቸው። ታላቁ የስቶይክ መምህር ኢፒክተስ እንዲህ ይላል፣ በመጀመሪያ ማን እንደሆንክ ወቅ፣ ከዚያም ማንነትን በሚመጥል መልኩ ተመላለስ። ይህ ጥያቄ ግለሰቡ ለሰው ልጅ ግንኙነት ያስቀመጠውን ንድፍ በግልጽ ያሳየናል። ሰውየው ዓለምን የሚያይበትን መነጽር ይሰጠናል። አራተኛው ጥያቄ ራሳችሁን ያስገረመ በህይወታችሁ የወሰናችሁት ውሳኔ ምንድነው ብላችሁ ጠይቋቸው። ይህ ጥያቄ አንድ ሰው ካለው የተለመደ የባህሪ መስመር ውጪ ለመውጣት ያለውን ብቃት በግልጽ ያሳየናል። ብዙ ሰዎች በአንድ አይነት ማንነት ታጥረው ይኖራሉ። እኔ እንዲህ ነኝ ብለው ራሳቸውን ይተረጉማሉ። ነገር ግን እውነተኛ ጥንካሬና እድገት የሚመጣው ያንን የተለመደ ማንነት ሰብሮ መውጣት ሲቻል ነው። ለምሳሌ አንድ ሰው በተፈጥሮ አይናፋር ሆኖ ሳለ ድንገት በአንድ ትልቅ መድረክ ላይ ንግግር ለማድረግ መወሰኑን ቢነግራችሁ ይህ ሰው ለውጥን የማይፈራና በራሱ ላይ መስራት አቅም ያለው መሆኑን ያሳየናል። አንዳንዶች ይህን ጥያቄ ሲጠየቁ ምንም የለም እኔ ሁሌም የምገመት ሰው ነኝ ይላሉ። ይህ ነገር ራስን ካለማወቅ የመጣ ነው፣ አሊያም ግለሰቡ ለውጥን እንደሚፈራ ምልክት ነው። ማርከስ ኦርሊዮስ እንደጻፈው ለተሰጠ ህይወት ራስን አስማማ፣ ነገር ግን ያንን ህይወት አብረው የሚጋሩትን ሰዎች በጥልቀት ውደዳቸው ይለናል። ራስን ያስገረመ ውሳኔ ማለት ለተሰጠን ህይወት ብቻ ሳይሆን ለሚመጣው አዲስ እድል ራስን ማዘጋጀት ማለት ነው። አምስተኛ በምታስበው የሥራ መስክ ላይ እንደማትከስር ብታውቅ ምን ታደርግ ነበር ብላችሁ ጠይቁት። ይህ ጥያቄ የፍርሃትን ግድግዳ ሰብሮ የሰው ልጅን ትልቁን ህልምና ጥልቅ ፍላጎት ያወጣል። የሰው ልጅ አብዛኛውን ጊዜ የሚያደርገው ሊያደርግ የሚፈልገውን ሳይሆን ይሳካልኛል ብሎ የሚያስበውን ወይም ማህበረሰቡ ትክክል ነው የሚለውን ነው። ፍርሃት ሲወገድ ግን የነፍስ እውነተኛ ጥሪ ይደመጣል። አንድ ሰው ፍርሃት ባይኖር ኖሮ ድርጅቴን ትቼ የሥነ ጥበብ ሥራ ጀምር ነበር ካለ ይህ ሰው አሁን ያለበት ቦታ በግዴታ ወይም በደህንነት ፍላጎት ብቻ መሆኑን ያረጋግጥልናል። የዚህ ጥያቄ መልስም የግለሰቡ የህይወት አቅጣጫን ያሳየናል። አንዳንዶች ዓለምን የመለወጥ ትልቅ ራዕይ አላቸው፣ አንዳንዶች ደግሞ በዝምታና በሰላም የመኖር ፍላጎት አላቸው። ሴኔካ እንደተናገረው ድሃ ማለት ጥቂት ያለው ሰው ሳይሆን ከልክ በላይ የሚመኝ ሰው ነው ይለናል። እውነተኛ ሀብት ፍርሃት ሳይገድበን ልባችን የሚለውን መከተል መቻል ነው። እነዚህ 5 ጥያቄዎች ሰዎችን የምንመረምርባቸው መሳሪያዎች ብቻ አይደሉም፣ ይልቁንም የሰው ልጅ ስብዕናን የምናከብርባቸው መንገዶች ናቸው። ሰዎችን መረዳት ማለት ከነሱ ጋር በቅንነት መኖር፣ አብሮ መስራትና ትክክለኛ ግንኙነትን መፍጠር ማለት ነው። የሰው ልጅ ውስብስብ ነው፣ ነገር ግን በጥበብና በትዕግስት ለሚቀርበው ሰው እያንዳንዱ ነፍስ እንደተከፈተ መጽሐፍ ናት። ሕይወት አጭር ናት፣ በጥበብ ልንኖራት ይገባል። የሰዎችን ማንነት ስንረዳ የራሳችንንም ማንነት እያሳደገን እንሄዳለን። በዙሪያችን ያሉትን ሰዎች ጭንብሎቻቸውን ሳይሆን ልባቸውን ለማንበብ እንሞክር። ያኔ ዓለማችን በብርሃንና በእውነት ትሞላለች። ሕይወት አጭር ናት፣ በማስተዋል ልንኖር ይገባል። ለዚህም የሕይወት ጉዟችን የሚሆነውን መልካም ምክርና ጥበብ እኛ ጋር ያገኙታል። ሰብስክራይብ በማድረግ ቤተሰባችን ይሁኑ። በጥበብ፣ በጥንቃቄ፣ በእውቀት፣ በእምነት፣ በተስፋና በፍቅር ራሳችንን ዘውትር እያስተማረን እንጓዝ። በሌላ ምርጥ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ ባይ